በቃ ዘካሪያስ ውጭልኝ ያለኝ ከቤት አዋሪኛ ማለት ልጅቷን ከቤት ነው ውጪ ማለት ስለማን ነው የምናወራው? ሰላም የኔ ውድ ቤተሰቦች እንዴት ናችሁ? አላችሁልኝ? ሁሉ ሰላም? እኛ እግዚአብሔር ይመስገን ደህና ነን። አላችሁ? ዛሬ ዘካሪያስ ቪዲዮ አብርተሽ ጠብቂኝ ብሎ የነበረ ግን ገና ሳልጀምረው ደርሶብኝ በቃ አብረን ነው የምንጀምረው ብያለሁ። ግን ምን ሊለኝ እንደሆነ አላውቅም። ዘካሪያስ መጀመሪያ ሰላም በላቸው፣ ከዛ ለምን ቪዲዮ እንደውላ አቻክሎ ነው ሁላ ያስመጣኝ ማለት ነው። ሰላም ውድ ቤተሰቦቻችን እንዴት ናችሁ? አለን እግዚአብሔር ይመስገን ሁሉ ሰላም ሁሉ ተማም እግዚአብሔር ይመስገን እኛ አለን። ያው እንግዲህ ሰሞኔ ጠፍቻለሁ። ራኬብ ተያይዟለች ይሄን ቪዲዮ እኔ በአንዳንድ ነገሮች የለውም ነበረ። አሁን ግን አለው መጥቻለሁ። ኤቢዬም እንግዲህ ያ ሸበላ አይታችሁታል። እንግዲህ እኔ ጠፍቼ ከራኬብ ጋር ብዙ ጊዜ ተገናኙ ነው ያሉት። ያው ራኬብ እንድታዝናናልኝ ስለምፈልግ ብዙ ጊዜ አብሮ እንዲሆኑ ትቻቸው የሚሄዱና ያያችሁ ነው ቪዲዮ እንግዲህ ያስደስቷቸዋል ብዬ ኤቢም እንደኔ ተክታ እንደምትሰራ ተስፋ አደርጋለሁ። በተረፈ እንዴት ናችሁ? እኛ እግዚአብሔር ይመስገን በጣም እንደምወዳችሁ በዚህ አጋጣሚ ልነግራችሁ ፈልጋለሁ። ዛሬ ምን አስቤ መሰላችሁ? ያው እንግዲህ ታውቃላችሁ እንግዲህ ያው ፕራንክ ከተጀመረ ቀር ስመጣ ፕራንክ እያደረኩ መጣውና ታዲያ ማን ልታረግ ነው ፕራንክ? አሁን እኔን እዚህ እንትምትለኝ ልንገራችሁ ነው ላንቺ አንድ ላይ ሰው ምን እንዳሰብኩ ኤቢና ራኬብ ኤቢ ነው ፕራንክ ለማድረግ ያሰብኩት እኔ ኤቢን። አዎ ኤቢ እንግዲህ ከመምጣቱ ፕራንክ ማድረግ አለብኝ። ይልመድ እስቲ ይሄን ፕራንክ ካለመደ ምንም አይሆንም፣ ከኛ ጋር አይቀጥልም። ፕራንክ ላስደንግጦና ዛሬ ምን አስቤያለሁ መሰላችሁ? ኤቢሻን ራኬብ ከቤት አባርሪያታለሁ ይባላል ማለት ነው። ኤቢ ደግሞ እስቲ ምን እንደሚልሽ ለመስማት ነው እንግዲህ። ያው ታውቂያለሽ ወንድም እንደኔ ሆኖ ወንድምነቱን ያሳይሻል ወይስ አያሳይሽም የሚለውን ማለት ነው። ኤቢ እንግዲህ ድሮ ጸባዩ አለ ወይስ የለውም፣ ያ ሩሩ ልባሙ ጓደኛዬ አለ ወይስ የለውም የሚለው ነገር ለማየት ነው። ክፋቱ አይታችኋላ። እሱ ቪዲዮ ላይ እኔ ዘካሪያስን በቀል እመልሳለሁ ሲል ነበር። ጭራሽ ዘካሪያስ ከኔ ጋር ተባባሪ ይሆናል። በጣም ቴንኪ ወንድሜ፣ በጣም ነው የማመሰግነው። አይ ደስ ይላል። በፕራንክ ልቀበለው ብዬ ነው ኤቢን እንግዲህ በፕራንክ በጣም ስለምወደው በጣም የምወደው ጓደኛዬ ስለሆነ እስቲ ራኬብን ዛሬ ከቤት አባርራታለሁ። ያው እንግዲህ ራኬብ ልጅ ምን ነግሩ ሰማሻ? እኔ አይደለም ነግሩ እኔ አሁን ልክ እዚህ ጋር አወራን እሄዳለሁ ወደዛ። አንተ የሌለህበት እኔ ላንቺ እንዳትረዳሽ ለኤቢ ተደውይለትና ምን ትይዋለሽ? ዘካሪያስ ከቤት አባሮኛል ምናምን ከፈለሽ ማልቀስ ካለብሽ ግዴታሽ። ኧረ ልጁ ይደነግጣል። ዘይና በቃ ዝም በይ። ታለቅሻለሽ አልኳ። ይሄንን አክቲንግ አታሳይኝና ከኔ ጋር የመጨረሻሽ ምን እንግዲህ እንበይ ቶሎና እና ተደውይለታለሽ ቀጥታ ምናምን ኤቢ ዘኪ ከቤት አባሮኛል፣ የት እንደሚሄድ አላውቅም፣ ጨንቆኛል፣ አሁን ደግሞ ጊዜው ታውቃለህ ከፍቷል ምናምን ብለሽ ከብተርተር ታረጋለሽ። ሰማሻ? እኔ ደስታዬ ነው ኤቢን ለማስለቀስ። እሱ ቀድሞ ሊያስለቀሰኝ ነበረ፣ ግን አጣይ እሷ ነው ማረጋት። እንዴ እየጠፋው ስመጣ የሚገርም ፕራንክ እያሰብኩ እንደመጣው እኮ በስራ ጉዳይ ነው እንደዚህ እየጠፋው እየመጣው ያለውትና ካሁን በኋላ ግን አለው ኤቢ ጋር ተደውይለታለሽ። እኔ በዚሁ እናንተ ልሰናበታችሁና በኋላ ላይ ከርቀቱኛ አየዋለሁ እኔ ከርቀቱኛ እከታተላችኋለሁ። እኔ መጨረሻ ላይ ፕራንክ መሆኑ ምነግረው እኔ መጣና የወንድሜ ምን አይነት ፊሊንግ እንዳለው ምናምን ከሩቅ ስለማየው ግን ኤቢ ምን አይነት ወንድም እንዳለ ክርስማም እንግዲህ አረ ኤቢ ሲጀምር ስለምተማመንበት ነው ፕራንክ ያሰብኩት። ራኬብን እንደኔ ሆኖ እንደሚቀበል 100% እርግጠኛ ስለሆነ አላቀለሽ ምናምን ቢላት እንግዲህ ወንድምና እንግዲህ ተሻለ ያለሽ አራዳልሽ ግን ወንድም የኔ ወንድም ያንቺ ወንድም እንደሆነ ለማሳይ ነው ዛሬ ይሄን ቪዲዮ እስከ መጨረሻ ይዩት። የራኪም ቤተሰቦች እስቲ 10,000 ለማስገባት ሞክሩ። ሰብስክራይብ አድርጓት። ራኪም እየሰራቸው ነው፣ ሰሞኑን እያየሁ ነው፣ እኔም እየጣረች ነው። ስለዚህ 10,000 አስገብታችሁ ደግሞ አስደስቱልኝ። በጣም ነው የምወዳችሁ። እሺ አሁን አንተ የት ነው የምትደበቀው? እኔ ወዲያው እያሳለ ዘገር ተጠፋለሁ። እሺ አሁን ላይ ቪዲዮ ይለት ሚሊሽን እኔ ነገሩ መጨረሻ ቪዲዮ ላይ ኮማይ ሲጀምር ስለማይሰማ ይራቅ ስለምን ግን የኤቢን ሪአክሽን በደንብ ያዋለው ቤተሰብ መጣው ፎይ አሁን ቤተሰቦቼ ማለት ነው እደውልለታለሁ፣ እየደወልኩለት ነው። ዘካሪያስ ይሄን ወሬ ሳይሰማ መሄዱ ደግሞ እንዳያነሳብኝ ይያራ ጣራ እያለቀስኩ ነው እንትን የምለው እኔ አይደለሁም ዘካሪያስ ነው እንዲያረጋግ። ሄሎ ኤቢ ደህና ነህ? የት ነህ? እንትን ፈልጌ ነበር። ትመጣለህ? ያ እየመጣሁ ነው። ምን ነው?
አዎ ቶሎ ና ሰፈር ነው ያለሁት ቶሎ በል በእናትህ ብቻዬን ነው ያለሁት ሰፈር ነኝ እዛው ዘካሪያስ ቤት ሰፈር ቶሎ ና እሺ ብቻዬን ነው ያለሁት መጣሽ ለማን ተረጋጊ እየመጣሁ ነው እሺ ቶሎ በል መጣ አለ ዛሬ ኤቢ እኔ አይደለሁም ዘካሪያስ ጉድ ይሰራክ እኔ የለሁበትም ቤተሰቦች እንግዲህ አይታችኋል እኔ አይደለሁም ዘካሪያስ ነው ይሄን አይዲያ ያመጣው ኤቢ ይሄን ነገር ስታይ በእኔ እንዳታሳብብሽ ዘካሪያስ ወንድሜ ብለክ እንደዛ ዘራፍ ስትልለት አስለቅስሻለ ምናምን ይያል ዘራፍ ስትልለት የነበረው ነው ሰፈር ደግሞ ያለ ንፋስ እንዳይመስላችሁ ቤተሰብ እና ኤቢ እንግዲህ ካሜራማን ትደበቃለክ እኔ እዛ ጋር ልቀመጥ መሰለኛ ቁጭ ብዬ ምናምን ያለቀስኩ ነው የምጠብቀው እና ካሜራማን የቱ ጋር የምትደበቅልኝ ብቻ የሆነ ነገር ገባ እንደማለት በልሽ እስቲ ይታያለህ ታያለህ እኔ ከዚህ ጋር እሺ ደበቅ በል አንተ እዚህ ጋር ቁጭ ብዬ ያለቀስኩ ነው እሺ እንተምላ መጣ ምስካው ልደውልበት እንዲመልሽ መጣ ምስካው ጀለስ እስኪ እሱ ነው መሰለኝ እዛ ጋር የሚታየኝ እሱ ነው ስለዚህ ላልቅስ አሁን ቀንተን ልበል ጌታዬ ሆይ እኔ አላቅም እሱን ዘካሪያስ ነው ይሄን ሴራ ስሪ ያለኝ እንግዲህ አሁን መጣ እንደማልቀስ ልበራኪ በንባሽ ነው እንጂ የዘመመ ቤቴ ኤቢ ዘካሪያስ ከቤት አባረረኝ ማለት በቃ ውጭልኝ አልፈልግም አለኝ ምን ተፈጥሮ ነው ምንድነው አልፈልግም በቃ ካንቺ ጋር ምንድነው አዋሪኝ እንጂ ራኪ አዋሪኝ ምንሽ ነው በቃ ዘካሪያስ ውጭልኝ አለኝ ከቤት ነው አዋሪኝ ምን ማለት በቃ ውጭልኝ አለኝ አልፈልግም ዘካሪያስ ለምን ምን ተፈጥሮ ነው ንገሪኝ ባኪ አዋሪኝ እስቲ ምን ተፈጥሮ ነው ውጭልኝ አለኝ ከቤቱ ካንተ ጋር ቪዲዮ ስለለቀቅኩኝ ውጭልኝ አለኝ ማለት ከኔ ጋር ቪዲዮ ስለሰራሽ የምርሽ ነው ዘኪ ነው እንደዚህ ነው የምርሽ አልፈልግም ውጭልኝ አለኝ ማለት እንዴ ምን ተፈጥሮ ነው ለምን ለቪዲዮ ብቻ ነው እንደዚህ ያለው የምርሽ ነው አልፈልግም ውጭልኝ እና ተረጋጊ ደሞ እዚህ ውጪ ላይ ቁጭ ብለሽ ምን ትሰሪያለሽ በቃ ሱጠኛ ሜድበት አጥቼ ነው ቁጭ አልኩትኝ ዘኪ ነው እንደዚህ ያደረገው የሊድ ሜድበት የለኝም ለዛ ነው ቁጭ አልኩት እዚህ ማለት ቪዲዮ ከኔ ጋር ስለሰራሽ እኔን ትተሽ እንዴት ትሰሪያለሽ ብሎኝ ነው በቃ አልፈልግም እንዴ ከራሱ ጋር መሆን ትችያለሽ አለኝ ነው እስቲ እኔ ላዋራው ታወራን እኔ እንዴት አንተንም እንዳይጣላክ ኖ ማለት ሲጀመር እኮ እንዴ ምን አስቡ ነው ምን ማንሱሉ ለምንድን ነው ያወጣሽ ለምንድን ነው እዚህ ውጪ ቁጭ ብለሽ እንትን ውጪ አልፈልግሽም ሂጂ የምትሄጂበት ምናምን ብለኝ እኔ የምሄድበት የለኝም ሲጀመር ስማም ቆይ እስቲ አንዴ በእናትሽ ሲጀመር ብታውለትም አያነሳልም አይ እኔ እኮ ምን ተፈጥሮ ነው ኖ ተረጋጊ አንቺ ደግሞ እንደዚህ መሆን የለብሽም እኮ እንዴ እናናግረዋለሁ ቆይ ዘኪ ነው የምርሽ ነው እንደዚህ ያደረገው ሊሎ ነው የሚገባው አብረን ስለሰራን ወንድምሽ አላውቅም ለምን እንዳባረረ ሄሎ ዘኪ እንዴት ነህ ደህና ነህ ምንድነው የምሰማው ነገር ኖ ራኪ ምንድነው የምትለኝ ነገረች ይላል እንዴ ምን ማለት ነው ነገረች ማለት ምንድነው ቆይ ተግባለች አታስፈልግሽ ጀምር ከቤት ወጣ አለባት ምን ከቤት ወጣ አለባት ነው ያስወጣት ምንም ነገር እናትናገርኛ ኖ አንተ ሲጀመር ምን ማለት ነው ቆይ ልጅቷ ሲጀመር በርሌ እንደዚህ ቁጭ አድርገሃት እንዴ ዘኪ ምን ነው ምን ፈልገህ ነው ተገደውለችልህ እንደና ከኔ ጋር ሲጀመር እዚህ ውጪ ሊያስቀምጣት ልጅቷን ምን ማለት ነው በዚህ ሰዓት ልጅቷን ከቤት ነው ውጪ ማለት ተጋበኛ እንጂ ሰው ጎዳና ላይ ጥላት አለው ተጋበኛ እንጂ ሰው ስለማን ነው የምናወራው
ዘኪ ሄሎ ሄሎ ዘጋው ብያለሁ በቃ እሱ በጣም ነው የተናደደው እኔ ለምን እንደተናደደ አላውቅም ተረጋጊ ጭራሽ ዘጋብኝ ስጀመር አደውልለት ለሱ አደውልለት በቃ ዘካሪያስ እንዲሄድለት ነው የፈለገው በቃ ሄደለ ችግር የለውም ሜጀነሪሊን ስላወቀ ነው ውጪ ምን ማለት ነው ሜጀነሪሊ ማለት ነው እንደዛ ሳይሆን እኔ ምን ነው ዘኪ እንዴ አታቆም አንተ ስጀመር አንተ የምታውቀው የልጅነቱን ዘካሪያስ አይደለም ምን ተፈጠረ ቆይ ቪዲዮ ስለሰራን ብቻ በቃ እኔ ተተሽከሱ ጋር ስለሰራሽ ነው ወይ እኔማ ጭራሽ እኔ እኮ ስንት ነገር አስቤ ለሱ ምን ማለት ነው ወንድምሽ ምን ስንት ነገር አላውቅም በቃ አልፈልግም ውጪልኝ ብሎኛል እኔ ችግር የለም ጎዳና ተጣርል ያለክ ችግር የለም ወጣለታለሁ ጎዳና መውጣት በእኔ ተጀመረ ወጣለታለሁ ነው ቆይ አንዴ በእናትሽ ተረጋጊ እኔ ራሱ በጣም አንተ ተጀመረ አደንግጥ እኔ ያው መደውልለት ሰው ስለሌለኝ ነው አንተ ጋር መጀመሪያ የደወልኩልህ አይደለም ሲጀመር እኔ ጋር መደወልሽ ልክ ነው ግን እኔ ዘኪ እንደዚህ ያደርጋል ብዬ በታመን አልጠበቅኩም ነበር አታቆም አንተ የምታውቀው ዘካሪያስ ሌላ ነው አንተ የልጅነቱን ዘካሪያስ ነው የምታውቀው ዘካሪያስ በቃ የምርሽን ነው እንደዚህ ያሽኛልሽ ዘኪ ዘካሪያስ በቃ ቪዲዮ አብረን ስለሰራን ብቻ ውጪ ከቤት አለሽ አባረኝ አልፈልግሽም ውጪልኝ አለ ሚጃ ይለኝም ደግሞ አትበይ እንደዚህ እኔ ሚጃ ስለሌለኝ ነው እሱ ስለሌለኝ እንደዚህ የሆነብኝ ደሞ ዘጋብኝ በቃ ዘካሪያስ እንዲህ ነው እንፈልገውን ብቻ ነው የሚሰማው ስለዚህ በቃ አንተንም እንደ ወንድም ስላላየክ ነው ከኒጋውላ ምን ይለኛል እየሰማሽ ነው አልፈልግም እንዳላስቀይም ብሏል እኔ ሁለታችሁ እንድትጣሉ አልፈልግም በቃ ከናንተ ማለት ወጣ ችግር የለም በኔ እንትን እንዳትጣሉ እኔ ችግር የለውም እስከዛ ድረስ እኔ አናግረዋለሁ ግን እስከዛ እኔ ጋር ትቆያለሽ አንቺ ታትቤሽ ብዙ አይሰማሽ የምር አትከፊ እሺ ችግር የለም እኔ አትከፊ አንቺ ማለት ከኔ ጋር እንሄዳለን ግን እኔ የትም አልሄድም ከኔ ጋር ቪዲዮ ሰራሽ ለምንድን ነው እንደዚህ ቆይ ደም ጨራሽ እኔ ሊዘጋል በእናትሽ ጀመራ አያነሳልን ብደውልለትም አደውልለትም እኔ ልጨራሽ ዘግቶብኝ አያነሳልክም በቃ ዘካሪያስ እንደዚህ አይነት ሰው ነው አረምስ ማን በተከለስ ከለት ምን ነው እሱ አረበስ ማ አንቺ ምን እንደሰማሽ እሺ ድርዶም ኖ አረበስ ማ ዘኪ ምን ነው ግን በቃ ዘካሪያስ እንደዚህ አይነት ሰው ነው ችግር የለም በቃ አንተም ሂድ እኔ እዚህ ሲመጣ ጠብቄው አብሬው ይቅርታ ብዬው ገባለሁ ለምን ኖ እኔ አናገራለሁ ሲጀመር እኔ ከልቦ አይመስልኝም እንደዚህ ያደረገው አንተ ታውቀው በሱ ምንም እንዳትከፊ ነው እኔ አናገራለሁ ደሞ ማለት ከልቦ አይመስልኝም ነው እንደዚህ ያደረገው እኔ በጣም አመን ዜታጌኑ ሰድ ብለሽ ላክሽብኝ ፍቅርህንም ውሰድ ብለሽ ላክሽብኝ አንቺው ጋር ይቀመጥ እኔም ያንቺ አለብኝ አንቺው ጋር ይቀመጥ እኔም ያንቺ አለብኝ ፍቅርንሽ በእናትሽ አንቺ ምን እንደሱ ከሱ በስስ ትገኛለሽ በቃ እዚሁ ጠብቀውና በቃ ካጠፋውም ይቅርታ አለዋለሁ እኔ አናግረዋለሁ እርሻ እንዴ ከልቡ አይደለም ሲጀመር ኧረ በስመ አብ ዘኪ ሲጀመር እሺ ብቻ በእናትሽ ተነሽ አንቺ ማኪ ተነሽ በእናትሽ አንቺ ለምርሽ ነው እኔ ታልቅሽ እንታት በእናትሽ አላለቅስም ዘካሪያስ ና ዘካሪያስ አለሽ አለ ምን ማለት ነው ቆይ ይምጣ ዘካሪያስ ና ወንድሜ ና በላ አቶ ችግር የለውም እንትን አትበል ና አንተም ዘካሪያስም እየመጣ ነው ምንድነው የሚጎተተው ቶሎ ና እንጂ ቆይ የሳይ እንዲና እህቴ ከዛ ጀምሮ ምንድነው ሰላም በለኝ ጭራሽ ምንድነው
ምንድነው ማለት ያው እንግዲህ ደሙ ጭራሽ ና ካሜራማኒ ና ምንድነው ማለት ቆይ ፍራንክ ነው ይሄው ካሜራ ይዘናል ካሜራ ደብቅ ወንድም ጋሼ እንግዲህ ምን እንዳለች ባልሰማም ግን ሲያዝን ያየው መሰለኝ ተንበርክኳል እግሯ ላይ በጣም እና ፍራንክ ነው ዲደበድበኝ ነው ይዞኝ እኔ ያላቀ እኔ በስማሙል ምንድነው እንዴ እኔ ይኸው ታገኝተሻል አራዳ ልጅ ይሁሉ ሐሳብ ግን እሷ አንቺ ኤቢን ፕራንክ እናድርገው ብላ እንቅልፏን ነስታ ትደውልልኛለች ማለት ሰንጠቀም ሙሉ ይመስላል ይመስላል እኔ ማረግ ይመስላል አሮድ ዘይዱ በእናታችሁ ምንድነው እሺ ና በቃ ፍራንክ እንጀምራለን ተባብለናል ግን ይሄ ተባብላችሁ ነበር አዎ እኔ ጀመርኩላችሁ እንዴ ና አንተ እኔ ማግዝልሽ ደግሞ ያራው አንተ ስለ አሁን ሌላ ነገር ብናገር ሰደበኝ እንዴ በቃ አለቆም ገለዋለሁ ምንድነው ያለሽ ግን እኔ ገለዋለሁ አለኝ እኔ ደግሞ በቃ አትግደለው ምናምን አንተ እኔ ወንድም ናሽ በቃ ና ትንሽ ተጋመን ና ከካሜራ እንዳትወጣብኝ እሺ ና ይሄን ዴትክም ቤተሰቦቼ ማየት አለ ትናንትና አስለቅሳታለሁ ሲል የነበረው ልጅ ማለት ዛሬ እኔ ጀምሬዋለሁ አረ የት ነው በቃ ምንድነው አንተ በቃ አንተ ወንድ ልጅ አይደል በቃ ፕራንክ ተደረገ ቆፍጠን በልኝ በቃ ምንድነው እኔ እንኳን ተደርጊያለሁ ብለህ እመን ዙር ወደዚህ ሄዱ ጎዳና ላይ ስትወጣ እንደዚህ ብቻ የምትንከባከባ ግን እንዴት መኪና ይዘህ ሳመጣ ግን እንዴት ይዛት ያንከውከው እቤት እራት ምሳ ቁርስ እኔ ቤት ወስድሻል ጎዳና ውትወጣ ስትለው ራሱ ማለት ነው እኔ ቤት ወስድሻል እንዲቻላለኝ እኔ በቃ እኔ ጎዳና ወጣ ልበል ያልተጀመረም ስል በልብሽ ነው ማርያምን ፍራንክ ነው በልብሽ ምን ነው ቤት ዘቤልኝ ያልሽ ነበር ወሬ ቤት እንዴ ያለኝ ብለኛሽ ነው አንተ ምን ከሷ ጋር ተስማማ አውራ እሺ አልክ በቃ ወይኔ ተናዳለ በቃ ተመለጂ በቃ ወንድሜ ፍራንክ ነው ከተባለ ፍራንክ ነው በነገራችን ላይ ቤተሰብ አይናፋር ነው እዚህ አንዴ ወደዛ መዞር ከብዶታል አረ በስማም ጭራሽ ላውራላችሁ የምር ፍራንክ ነው አይደል በቃ ፍራንክ ነው ከቤት ወጣው ምናምን ፍራንክ ነው ቀይዬ እኔ ላይ ጀመራችሁ እንዴ ተነጋግራችሁ እኔ ላንተ እኮ በቃ ነግሬዋለሁ እሱ ነው ይሄን ሐሳብ ያመጣው እኔ ደግሞ ትናንትና ስለዛትክብኝ እና በቃ አሁን እመን ፍራንክ ተደርጊያለሁ አንቺ ማግዝሻለሁ ያረዳጅ ነኝ እኔም ላንተ የለም ብቻሽ እኔ አንቺ አልጨረስም እኮ ናቁም ወዲህ ነው ምንድነው የሚያናድድ ማለት ፍራንክ እነሽ አትናደድ አሁን አትናደድ በስተከ በቃ ናቁምና አምኛለሁ በል አንተም ከነሱ ጋር በርክ በቃ አትናደድ ተናደል ብሎ ነው እሺ አትናደድ አንተ እኔማ ካንተ ጎን እሺ ታዩ ኖርማል ነው በቃ ምንድነው እኔ አግዝሻለሁ ያራዳ ልጅ በቃ ማርያም በቀጣይ ደግሞ አንቺ ነው ማግዝሽ እሺ አንቺ ሴጣን ነው ሲጀምር እኔ በጣም አናብኝ ነበር በየትኛውም ሰው ያግዝሻለሁ ያሳስብሽ ማርያም በቃ አሁን እመን ምንድነው ማምነው ተደርጊያለሁ ብለህ እመን በቅርቡ ጠብቂ አንቺ አይ ይሁን እሺ እኮ እመን ፕራንክ ተደርጊያለሁ ብለህ እመን ባላምን ምን ይመጣልኛል እዚያው አያችሁ ተናዷል በጣም ነው የተናደደ አይዞኬ ብዬሽ ያልፋል ሁሉም ነገር ያልፋል እሺ እና ብቻ በቅርቡ ጠብቂ እኔም እመጣልሻለሁ ኤቢ እመን ብቻ አንቺ በቅርቡ ጠብቂ እንዴ እሺ ወሬን ታዲያ ምንድን የሚያናድደው እየተናደደ እኮ ነው ቁምና እናገረኝ ኧረ ደህና ነው ያምር ቁምና እናገረኝ የዘመመ ቤቴ ድህነቴን ንቀ